በባህር ዳር ከተማ ማህሌት ማሩ የተባለችን እንስት የአድማ ብተና አባል በሆነው ተጠርጣሪ ያምራል አለበል አለሙ ተደፍራና ተገድላ ተገኘች የሚል መረጃ ሲሰራጭ እንደነበር አይዘነጋም። ታዲያ ዛሬ በተሰማ ዜና ባህር ዳር ላይ ሰው ገሎ የተሰወረው ተጠርጣሪ መቋለ ላይ በትግራይ ክልል ፖሊስ መያዙ ተሰምቷል። ዝርዝሩን የምናደርሳችሁ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ሁለተኛ ዙር የሰላም ድርድር አርብ ዕለት ሊጀመር ይችላል ማለታቸውን ኒውዮርክ ፖስት ዘግቧል። በነዳጅ ዋጋ መጨመር ምክንያት የጀርመን አየር መንገድ ሉፍታንዛ በመጪዎቹ ወራት በአውሮፓ ውስጥ የሚያደርጋቸውን 20 ሺህ የአጭር ርቀት በረራዎችን እንደሚያቆም አስታውቋል። በኢራንና በአሜሪካ መካከል የሚካሄደው ድርድር እየተጠበቀ ባለበት በአሁኑ ጊዜ ኢራን ብሔራዊ ጥቅሟን እንደምታስከብር አስታውቃለች። እንደዚሁም የሊባኖስ የተኩስ አቁሙን ለማራዘም ንግግር እየተደረገ መሆኑን የሀገሪቱ ፕሬዝዳንት አስታውቋል። ከዚሁ ጋር ተያይዞም እስራኤል በሊባኖስ ባደረሰችው ጥቃት በርካቶች መገደላቸውም እየተነገረ ይገኛል። እነዚህንና ሌሎች ከመካከለኛው ምስራቅ ጦርነት ጋር በተያያዘ ዛሬ የተሰሙ ሰበር መረጃዎችንም አንድ ላይ አጠናቅረን ይዘን ተገኝተናል። እንደዚሁም በሌላኛው መረጃችን የዓለማችን ግዙፍ የኮንዶም አምራች ኩባንያዎች ካሪክስ ኃላፊ በኢራን ጦርነት ምክንያት ለምርቶቹ የሚያስፈልጉ ጥሬ ዕቃዎች አቅርቦት ማስተጓጎሉን ከቀጠለ ኩባንያው ዋጋውን እስከ 30 በመቶ ወይም ከዚያ በላይ እንደሚጨምር አስታውቋል። መረጃውን ወደ እናንተ የምናደርስ ይሆናል። ሰላም ውድ የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛልን። ለሰዓቱ የመረጥንላችሁን አበይት መረጃዎች ይዘን ተገኝተናል። የምትገኙት ፐልስ ኦፍ ኢትዮጵያ ላይ ነው። በየጊዜውና በየሰዓቱ ወቅታዊና ሰበር መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንደዚሁም ፕሮግራማችን ከተመቻችሁም ቪዲዮውን ላይክና ሼር እንድታደርጉልን ጥሪያችንን እናስተላልፋለን። አብራችሁን ቆዩ። ባህር ዳር ላይ ሰው ገሎ የተሰወረው ተጠርጣሪ መቋለ ላይ በትግራይ ክልል ፖሊስ ተይዟል። በባህር ዳር ከተማ ማህሌት ማሩ የተባለችን እንስት የአድማ ብተና አባል በሆነው ተጠርጣሪ ያምራል አለበል አለሙ ተደፍራና ተገድላ ተገኘች የሚል መረጃ ሲሰራጭ ቆይቷል። የግድያ ጥቃቱ የደረሰበትን ሁኔታ በተመለከተ ከስፍራው የወጣውና በማህበራዊ ሚዲያ የተሰራጨው አብዛኛው መረጃ ተጠርጣሪው እንስቷ ከምትሰራበት ሆቴል እየተስተናገደ አምሽቶ አስገድዶ ወደ ሌላ ሆቴል በመውሰድ ከደፈራት በኋላ ገደላት የሚል ነው። የወንጀል ድርጊቱ ብዙዎችን የሚያስቆጣ ነው። የወንጀል ድርጊቱን በመፈጸም የተጠረጠረው ግለሰብ ድርጊቱን ፈጽሞ ከአካባቢውም ተሰውሮ ነበር። ምንም እንኳ የአማራ ክልል ፖሊስ ስለ ግድያው ዝርዝር መረጃ ይፋ ባያደርግም ህዝቡ ያለበት እንዲጠቁም ጥሪ አቅርቦ ፍለጋ ሲያካሄድ ነበር። ታዲያ ዛሬ በተሰማው ዜና የአማራ ፖሊስ ይፋ ባደረገው መረጃ በነፍስ ግድያ ወንጀል ተጠርጥሮ ሲፈለግ የነበረው ያምራል አለበል አለሙ በትግራይ ክልል መቋለ ከተማ በቁጥጥር ስር ውሏል። ፖሊስ ያምራል አለበል አለሙ የተባለው ተጠርጣሪ ግድያ ፈጽሞ ከአካባቢው በመሰወር ለረጅም ጊዜ ሲፈለግ ቆይቷል ብሏል። ለመያዝ ክትትል ሲደረግ ቆይቶ በትግራይ ክልል መቋለ ከተማ ተሸሽጎ እንደሚገኝ በመረጋገጡ በተደረገ የተቀናጀ ስራ በቁጥጥር ስር ሊውል እንደቻለ አማራ ፖሊስ ገልጿል። የአማራ ክልል ፖሊስ የትግራይ ክልል ፖሊስ ኮሚሽን ላበረከተው የላቀ አስተዋጽኦ ምስጋናውን አቅርቧል። በሌላ በኩል እንስቷ በምን ሁኔታ ግድያ እንደተፈጸመባት አንድ የአማራ ክልል ፖሊስ አካልን ጠይቀን ምርመራ ላይ ስለሆነ የሚገልጹት ምርመራ የሚሰሩት ናቸው ሲሉ ተናግሯል። እስካሁን ባለው ክትትል ስለ እንስቷ አሟሟት የተገኘ መረጃ ካለ በድጋሚ እንዲገልጹ ስንጠይቃቸውም ገና ምርመራ ላይ ያለ ጉዳይ ነው የሚል ምላሽን አግኝተናል። መረጃው የቲክቫ ኢትዮጵያ ነው። የዓለማችን ግዙፍ የኮንዶም አምራች ኩባንያ የሆነው ካሪክስ ኃላፊ በኢራን ጦርነት ምክንያት ለምርቶቹ የሚያስፈልጉ ጥሬ ዕቃዎች አቅርቦት ማስተጓጎሉን ከቀጠለ ኩባንያው ዋጋውን እስከ 30 በመቶ ወይም ከዚያ በላይ እንደሚጨምር አስታውቋል። የካሪክስ ዋና ስራ አስፈጻሚ ጎሚያህ ለመገናኛ ብዙሃን እንደተናገሩት ግጭቱ ከተጀመረበት ጊዜ ጀምሮ የምርት ወጪ በከፍተኛ ሁኔታ ጨምሯል። ማሌዥያ የሚገኘው የኩባንያ በዓመት ከ5 ቢሊዮን በላይ ኮንዶሞችንም ያመርታል። ኩባንያው እንደ ዱሬክስ እና ትሮጃን ያሉ ታዋቂ ዓለም አቀፍ ብራንዶች ከማምረት ባሻገር ለዩኬ ኤንኤችኤስ ዋነኛ የግብአቶች አቅራቢ ነው። ይህን የተናገሩት ከሮይተርስ ጋር ብሉምበርግ ባደረጉት ቃለ ምልልስ ሲሆን ኩባንያው መረጃ ጠይቀናል። ቴህራን አሜሪካና እስራኤል ጦርነት ከከፈቱባት ጊዜ አንስቶ በሆርሙዝ የባህር ወሽመጥ ላይ የሚንቀሳቀሱ መርከቦችን እንቅስቃሴ በማገዷ የዓለም የነዳጅ አቅርቦት ክፉኛ ተስተጓጉሏል። ወሽመጡ ሙሉ በሙሉ በመዘጋቱ የተነሳ በዓለም አቀፍ የአቅርቦት ሰንሰለቶች ላይ ከፍተኛ መስተጓጎልን አስከትሏል። ከዚሁ ጋር ተያይዞ በነዳጅ ዋጋ መጨመር ምክንያት የጀርመን አየር መንገድ ሉፍታንዛ በመጪዎቹ ወራት በአውሮፓ ውስጥ የሚያደርጋቸውን 20 ሺህ የአጭር ርቀት በረራዎችን እንደሚያቆም አስታውቋል።
አሜሪካና እስራኤል ከኢራን ጋር ጦርነት ከጀመሩ በኋላ የአውሮፕላን ነዳጅ ዋጋ በእጥፍ በመጨመሩ የአጭር ርቀት በረራዎችን አክሳሪ አድርጓቸዋል። በዚህም ምክንያት በርካታ አየር መንገዶች በረራዎቻቸውን የቀነሱ ሲሆን፣ ሌሎች ደግሞ በትኬት ዋጋቸው ላይ ጭማሪን አድርገዋል። ጦርነቱ የሚካሄድበት የባህረ ሰላጤው አካባቢ የአውሮፕላን ነዳጅ ዋነኛው ምንጭ ሲሆን፣ አብዛኛው ነዳጅም በጦርነቱ ምክንያት በተዘጋው በሆርሙዝ ወሽመጥ በኩል የሚተላለፍ ነው። የአውሮፓ ሀገራት ያላቸውን የአውሮፕላን ነዳጅ ክምችት እየተሟጠጠ ባለበት በአሁኑ ጊዜ ክምችቱ በሳምንታት ውስጥ ሊያልቅ እንደሚችል ዓለም አቀፍ የኤነርጂ ተቋም አስጠንቅቋል። ሉፍታንዛ እንዳስታወቀው በአውሮፓ ውስጥ የሚያደርጋቸውን በረራዎች በከፍተኛ መጠን የሚቀንስ ቢሆንም የረጅም ርቀት ዓለም አቀፍ በረራዎች ባሉበት ይቀጥላሉ። የአየር ትራንስፖርት ተንታኞች እንደሚሉት በመካከለኛው ምስራቅ የሚካሄደው ጦርነት ከቀጠለ በአውሮፕላን ትኬት ዋጋ ላይ የበለጠ ጭማሪ እንደሚደረግ እንዲሁም በርካታ በረራዎች እንደሚሰረዙም አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ሁለተኛ ዙር የሰላም ድርድር አርብ ዕለት ሊጀመር ይችላል ማለታቸውን ኒውዮርክ ፖስት ዘግቧል። ጋዜጣው የፓኪስታን ባለስልጣናትን ጠቅሶ 36 እስከ 72 ሰዓታት ባሉት ጊዜያት ውስጥ ውይይቱ ሊጀመር እንደሚችልም ዘግቧል። የፓኪስታን ባለስልጣናት ያሉትን በሚመለከት የጠየቁት ትራምፕ በጽሑፍ መልእክት ሊሆን ይችላል በማለት መልሷል። ትራምፕ ረቡዕ ዕለት የሚያበቃውን የሁለቱን ሀገራት ተኩስ አቁም በትናንትናው ዕለት ሲያራዝሙ የኢራን አገዛዝ ጦርነቱን ለማቆም የሚያስችል የተቀናጀ ሀሳብ ለማምጣት ተጨማሪ ጊዜ እንደሚያስፈልገው ተናግረው ነበር። ይህ በእንዲህ እንዳለ በኢራንና በአሜሪካ መካከል የሚካሄደው ድርድር እየተጠበቀ ባለበት በአሁኑ ጊዜ ኢራን ብሔራዊ ጥቅሟን እንደምታስከብር እያሳወቀች ትገኛለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ በቴሌግራም ላይ ባሰፈሩት መልእክት አገራቸው ብሔራዊ ጥቅሞቿንና ደህንነቷን ለመጠበቅ አስፈላጊና ተገቢውን እርምጃ ትወስዳለች ብለዋል። ቃል አቀባዩ ጨምረውም ከአሜሪካ ጋር የሚደረገውን ድርድር እያሸማገለች ባለችው ፓኪስታን በኩል እየቀረበ ያለውን የተኩስ አቁም ጥያቄን በተመለከተ አገራቸው በፖለቲካው መስክ ያለው ሁኔታ በቅርበት እየተከታተለች መሆኗን መግለጻቸውን የኢራን የዜና ወኪል ኢርና ዘግቧል። ለሁለት ሳምንት የቆየው ተኩስ አቁም ሲጠናቀቅ ፕሬዝዳንት ዶናልድ ትራምፕ በኢራን ያለው መንግስት በከባድ ሁኔታ መፍረክረኩን በመጥቀስ ከፓኪስታን በኩል የቀረበላቸውን ጥያቄ መቀበላቸውን አስታውቋል። እንደዚሁም የኢራን እስላማዊ አብዮታዊ ዘብ በፈጸመው ጥቃት 3 የጭነት መርከቦች በሆርሙዝ ወሽመጥ ላይ መመታታቸውን የኢራን መገናኛ ብዙሃን ዘግበዋል። አብዮታዊ ዘቡ እርምጃ ከወሰደባቸው 3 የጭነት መርከቦች መካከል 2ቱን እንደያዘም አስታውቋል። በሆርሙዝ ወሽመጥ ላይ ያለው የመርከቦች እንቅስቃሴ በኢራንና በአሜሪካ ኃይሎች ማስጠንቀቂያ ውስጥ ባለበት ጊዜ ኢራን መመሪያውን አልተከተሉም ባለቻቸው መርከቦች ላይ እርምጃ እየወሰደች ነው። ዩናይትድ ኪንግደም የባህር ትራንስፖርት ንግድ ማዕከል እንዳሳወቀው የአብዮታዊ ዘቡ አጥቂ ጀልባ በሆርሙዝ ወሽመጥ ላይ ሲጓዝ በነበረ የግሪክ ኩባንያ ንብረት በሆነ ኮንቴነሮችን በጫነች መርከብ ላይ ተኩስ ከፍቶ ከባድ ጉዳት አድርሷል ብሏል። በተጨማሪም የተለያዩ ምንጮች እንዳረጋገጡት ንብረትነቱ የዩናይትድ አረብ ኤሚሬትስ ሲሆንና የፓናማን ሰንደቅ ዓላማ በሚያውለበልብ መርከብ ላይ ጥቃት ተፈጽሟል። በመርከቡና በሰራተኞቹ ላይ ምንም አይነት ጉዳት አልደረሰምም ተብሏል። የባህር ትራንስፖርት ደህንነት ተቋም የሆነው ቫንጋርድ እንዳሳወቀው ሌላ የፓናማን ሰንደቅ ዓላማ የሚያውለበልብ መርከብ ከሆርሙዝ ወሽመጥ በሚወጣበት ጊዜ የጥቃት ኢላማ ሆኗል። በጥቃቱም በመርከቡ የተለያዩ ክፍሎች ላይ ጉዳት እንደደረሰበት ተዘግቧል። የኢራን አብዮታዊ ዘብ ጥቃት ከተፈጸመባቸው 3 መርከቦች 2ቱ ፍቃድ ሳያገኙና የመርከብ እንቅስቃሴ መቆጣጠሪያ ስርዓታቸውን በማጥፋታቸው በቁጥጥር ስር ውለው ወደ ኢራን የባህር ዳርቻ መወሰዳቸውን አስታውቋል። እንደዚሁም በእስራኤልና በሊባኖስ ጦርነት የእስራኤል ጦር በደቡብ ምስራቅ ቤይሩት ሊታንያ ወንዝ አካባቢ በፈጸመው ጥቃት 1 ሰው መገደሉና 2 መቁሰላቸውን የሊባኖስ መገናኛ ብዙሃን ዘግበዋል። የእስራኤል ወታደሮች ወደ ዋዲ አልሳላውቂ ለመሄድ መንገዶችን እየጠረጉ መሆኑን የዘገቡት መገናኛ ብዙሃን በደቡብ ሊባኖስ የሚገኙ ቤቶችንና ሱቆችን እያፈረሱ መሆናቸውንም ጠቅሷል። በትናንትናው ዕለት የእስራኤል ጦር በሊታንያ ወንዝ አካባቢና ሳላውቂ ለሚገኙ ነዋሪዎች የህዝቡን የሽብር እንቅስቃሴ ይኖራል በሚል ማስጠንቀቂያ ሰጥቶ ነበር። ባለፈው ሳምንት ሊባኖስና እስራኤል ለ10 ቀናት የሚቆይ የተኩስ አቁም መስማማታቸውም ይታወሳል። ዋሽንግተን ሐሙስ ዕለት በሁለቱ ሀገራት መካከል የሚካሄደው ድርድር ታስተናግዳለች። የተኩስ አቁሙ ስምምነት እስራኤል ከታቀደ ሊደርስ ከሚችል ወይም ጥቃት ሲከፈትባት ራሷን ለመከላከል የትኛውን እርምጃ የመውሰድ መብት አላት ይላል። በሌላ በኩል ሊባኖስ የሂዝቦላና ሌሎች ከመንግስት ውጭ የሆኑ ታጣቂዎች በእስራኤል በሚገኙ ኢላማዎች ላይ ጥቃት እንዳይፈጽሙ ተጨባጭ እርምጃዎችን መውሰድ እንዳለባትም ያስቀምጣል። ሌላው የሊባኖሱ ፕሬዝዳንት ጆሴፍ አውን አገራቸው ከእስራኤል ጋር የጀመረችውን የ10 ቀን የተኩስ አቁም ስምምነት
የጊዜ ገደብ ለማራዘም ንግግር እየተደረገ መሆኑን ተናግሯል። ሊባኖስና እስራኤል ሐሙስ ዕለት በዋሽንግተን ተገናኝተው ለመነጋገር ቀጠሮ ይዟል። በሁለቱ ሀገራት መካከል የ10 ቀን የተኩስ አቁም ስምምነት የተደረሰው ባለፈው ሳምንት ነበር። አሁን በኤክስ ገጻቸው ላይ ውይይቶቹ የተዘጋጁት የእስራኤል ጥቃት ሙሉ በሙሉ በሚቆምበት፣ እስራኤል ከሊባኖስ ግዛቶች ለቃ በምትወጣበት፣ እስረኞችን በመመለስ በዓለም አቀፍ ድንበሮች አካባቢ ወታደሮች በማሰማራትና በጦርነቱ የወደሙትን መልሶ በመገንባት ላይ ነው። አሁን የሊባኖስ አቋምን ሲናገሩ የምንደራደርበት ግልጽ ነው። ከሊባኖስ ሉዓላዊነትና ጥቅም በስተቀር ምንም አይነት ስምምነት፣ ድርድር፣ እጅ መስጠት አይኖርም ብለዋል። ፕሬዚዳንቱ በዚሁ ልጥፋቸው ላይ ከአሜሪካ የተገኘው ድጋፍ ለሊባኖስ ማባከን የሌለብን እድል ፈጥሮልናልም ሲሉ ተናግረዋል።